ጀነራል ኩዌስችን ትጠይቃላችሁ ቀድሞ በመለሰ የመጀመሪያው በአፋር ውስጥ የተገኘው የመጀመሪያው አጽ እኔ ቀርማለሁ ጌታን እኔ ቀርማለሁ ሪቪዚት አድርጎ ሰጣ። እሺ ሁለተኛ ጥያቄ ስምንተኛው ወር ምን ይባላል በእኛ? ታሳስ ሚያዝያ አቆጥረም እንጂ ምን ይሰራል? ታሳስ እኮ አረ በስማ በአልፋቤት ውስጥ 15ኛው ፊደል አልፋቤት ማለት እንግሊዘኛ ኦ እጆች ይሰራሉ። ብዙ ስራ ነው የሚሰሩት ማለሳቸው ናቸው። እሺ ገባታው ጥያቄ ላም ምን ይጠጣል? ውሃ አባት ወጣት በጣም ስማርት ነው እኮ ከዚህ በኋላ ባልበላ ራሱ አይቆጨኝ። እሺ በውጮቹ ካላንደር ላይ የኢትዮጵያ የመጀመሪያው ወር ሴፕቴምበር እኔ እንትኔ ነው የኢትዮጵያ የመጀመሪያው ወር ጦርነት መሰለኝ። በኢትዮጵያ ውስጥ ስንት ቋንቋ አለ? 80 እና ከዛ በላይ ነው። ስለዚህ አማኒ ገርሟል። እሺ ሰባተኛ ጥያቄ በድሮ የኢትዮጵያ ሳንቲም ላይ የታተመ እንስሳ ላም በሬ ሳንቲም ላይ አንበሳ ሳንቲም ላይ በሬ ዋላ አንበሳ የንጉስ ሳንቲም ላይ በሬ ቢሆን በሬ እየታረሳለ አይደለም 10 ሳንቲም ላይ ነው መሰለኝ እኮ በሬ እየታረሳለ ሳንቲም እና ሳንቲም ሁሉና ብር ላይ ነው። እሺ ዛሬ ነው ከለው። እሺ አንድ አመለስኩ 20ኛው ፊደል በምንድን በግሪክ በአልፋቤት በእኛ አልፋቤት በነጮች ኤክስ ኤል አር ቲ ዋው አንተ ግምት ገስ ነው ይሄን ወደ ኋላ ባክ በቁጥር ይሻላል። ቁጥር ያውን አትሳቅ። በኢትዮጵያ ባንዲራ ላይ ስንት ከለር አለ? 3 አረባክ አይ ሊጋፋ ይመስልኝ ግን 4 አረንጓዴ፣ ቢጫ፣ ቀይ፣ ሰማያዊ። የትኛው ነው ሰማያዊ? እና ምንድነው የሶስት ህብረ ቀለም የኢትዮጵያ ባንዲራ ላይ አረንጓዴ፣ ቢጫ፣ ቀይና ሰማያዊ አለ። በኤቢሲዲ ፊደል ላይ ወይም አልፋቤት ላይ ምን ያህል ፊደል አለ? 26 አሁን ያልኩኝ 26 ሰምተህ ነው።